ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በዘፈን ጋጋታ ሊያፈርሰው አይችል አቅም የለውም። ምን እዛ መፍረስ ላይ ምን አስኬዳቸው? እሳቸውስ ማን ይፍረስ አለ መንግስት? ቴዲ ካሳሁንም ሲዘፍን በዘፈን ጋጋታ መንግስት ላውርድ አላለም። ያልተባለ ነገር መጠምዘዝም የለብህም። አብሶሉትሊ ዳስ መጣል ይገባል። እያንዳንዱ ኢትዮጵያዊ ዳስ መጣል አለበት። አሁን ዳስ ጣል ማለት ትክክል ነው። ይህንን የህዝብን ሰቆቃ የህዝብን መከራ ድምጽ ሰጥቶታል። ቴዲ አፍሮ ትልቅ የስነ ጥበብ ሰው ነው፣ በዜማም በግጥምም። እሳቸው የሚመሩት አስተዳደር ውስጥ ያለውን ጉብጠትና ህጸጽ እኮ ነው ነቅሶ ያሳየው። አንዳንድ ጊዜ ስሜታዊ ይሆናሉ ጠቅላይ ሚኒስትሩ። ለምንድን ነው ሆድ የሚብሳቸው? ለምንድን ነው በዚህ ደረጃ መንቀጥቀጥ? አትንኩን፣ አትንገሩን ስተታችንን ከሆነ ትክክል ነው ያለው። ይህንን አይቶ ማዘን የማይችል ኢትዮጵያዊ ብልጽግና ብቻ ነው። ስለዚህ እውነት ተናግሯል። በዚህ ይሄ ጀግንነት ነው። በውስጡ ጀግንነት ያለው ቁርጠኝነት ያለው ሰው ነው። ስለዚህ ምስጋና ይገባዋል። ታች ያለው ማህበረሰብ በቁራ መመሰልም ተገቢ አይደለም፣ በጩኸት መመሰልም ተገቢ አይደለም። ሙዚቃ ረቂቅ ነው። ስነ ግጥሙ ስሜትን ገብተው ይኮረኩራል። ሚስጥሩ ፍልስፍና ነው። ጠንካራ ነው። መልእክቱ ሊፈሩም ይገባቸዋል። ቴዲ አፍሮ የግጥም ገጣሚነት ባለቤትነቱንና ችሎታውን ያሳየበት ነው። ሊመሰገን ሊደነቅ ይገባዋል። ጀግና ነው። ያውም እዛ ሀገር ሆነ። እግዚአብሔር ይጠብቀው። ወደ እግዚአብሔር መጸለይ ነው። እግዚአብሔር ይጠብቀው። አንድ ከያኒ ዘፈን እለቃለሁ እና በዛ ምክንያት ጋዜጣዊ መግለጫ መስጠት ፈልጋለሁ በሚልበት ጊዜ አታደርግም ብሎ መንግስት ሲከላከል ለምን የሚል ነገር በህዝብ ዘንድ ጥያቄ ስለሚያስነሳ ጉጉት ይፈጥራል። ለምንድነው መንግስት የተከላከለው የሚል ጉጉት ስለሚፈጥር ራሱ መንግስት የሚያደርገውን ስለማያውቅ እንዲደመጥ ምክንያት ሆኗል፣ አግዘዋል። ሙዚቃ እና የስነ ጥበብ ሰው ከውስጡ የሚሰማውን ነገር በቃላት ለመናገር እንኳን የሚያስቸግረው የሚደፍረው ሳይሆን ሲቀር በሙዚቃ ታወጣዋለህ። ሙዚቃ ኤክስፕሬሲቭ ነው። ከውስጥ ያለውን ፍላጎት ያንን የሚገልጽ ነው። ስለዚህ በሰው ውስጥ ያለውን በህዝብ መካከል እየተሸራሸረ ያለውን የህዝብን ሰቆቃ የህዝብን ስሞታ የሚገልጹ ናቸው። ምናልባት ቴዲ አፍሮ እንደሌላው ሙዚቀኛ ፍቅር ወጣ ወጣ ነይ ማታ ማታ የሚል አይነት ይዘት ያለው ቢዘፍን ይሄን ያክል ጫጫታም ሆነ ሆይታ አይፈጠርም ነበር። ቴዲ አፍሮ በዘመኑ ውስጥ ያለውን ችግር ነቅሶ አውቶ እሱን ነው ለህዝብ የሚያሳየው። የእያንዳንዱን የህዝብ ስሜት ስለኮረኮረ ነው። ዛሬ እህቶቻችን በአረቡ ዓለም ላይ በየበረሃው የሚደርስባቸውን እንግልት፣ ሞትን ፊት ለፊት የመጋፈጥ በየሜዳው መውደቅ፣ ከሀገር ተሰዶ መውጣት ይሄንን በመሬማ ገለጸልን። የቴዲ ባህሪ እንዲህ አይነት ነገሮችን የሚዳስስ ስለሆነ ለእኔ እንደገባኝ ዳስ ጣል የሚለው ሀዘን አለ ነው። ሀገር ሞቷልና ሙሾ እናውርድ፣ ሀገር ሞቷልና እናልቅስ፣ እንዘን የሚለው የገባኝ ዳስ ጣል ማለቱ ሀዘን እንቀመጥ ነው። ለቅሶ ድረሱ እውነትን ተናግረዋል። ኢትዮጵያ ሞታለች። ኢትዮጵያ ህዝቦች ተከፋፍለዋል፣ ተደፍጥጠዋል፣ ተለጉመዋል። አብሶሉትሊ ዳስ መጣል ይገባል። እያንዳንዱ ኢትዮጵያዊ ዳስ መጣል አለበት። አሁን እንደዚህ አይነት ነገር በኢትዮጵያ ታሪክ ውስጥ ተደርጎ አይታወቅም። እንዲህ አይነት ጭቆና ታይቶ አይታወቅም። እንዲህ አይነት ሌብነት ታይቶ አይታወቅም። እንደዚህ አይነት መገዳደል ተደርጎ አይታወቅም። ኪነ ጥበብ መስታወት ነው። የህይወት መስታወት፣ የኑሮ መስታወት፣ የስልጣን መስታወት። የኪነ ጥበብ ሰዎች ወገናዊነታቸውም ለህዝብ ነው የሚወግኑት። ሙዚቃ ደግሞ ተደራሽ ነው። በአንድ ጊዜ አይታል ያጥለቀለቀውን የህዝብ ቁጥር በቴዲ ሙዚቃ። ፖለቲካዊ ይዘት ያላቸውን ጉዳዮች የጥበብ ስራ አካሉ። ምክንያቱም የየሰው የየዕለቱ ኑሮ ስለሆነ አሁንም ቴዲ በሙዚቃው የሚያሳየን ሙዚቀኛው የገሃዱን ዓለም እውነት ነው እንድንረዳው የሚያደርገን። እንዲያውም መንግስት ምን አሉ ጥበበኞች? ድሮ እረኞች ምን አሉ ነበር የሚሉት እና አጤ ምኒልክ ከመንግስት አስተዳደር ውጪ የራሱን የመግደያ ለመግደል ለማስፈራራት ቴሮራይዝ ለማድረግ ሌላ መሳሪያ የሚፈጥርበት በኢትዮጵያ ታሪክ ታይቶ አይታወቅም። ሚሊዮን ሰዎች በሰሜን ሚሊዮን ሰዎች በደቡብ አልቀው አያውቁም። ዳስ ጣል ማለት ትክክል ነው። ይህንን የህዝብን ሰቆቃ ድምፅ ሰጥቶታል። የህዝብን መከራ ድምፅ ሰጥቶታል። ገልጾ አውጥቷል። አገር ሞቷል እና ዳስ ጣል ነው የሚለው ጥሩ ነው ያለው፣ ትክክል ነው ያለው። ይህንን አይቶ ማዘን የማይችል ኢትዮጵያዊ ብልጽግና ብቻ ነው። አዲስ አበባ ውስጥ ደሴት አድርገው አሳምረዋል። ራሳቸው ቤተመንግስቱን አሳምረዋል፣ ቢሮውን አሳምረዋል፣ ልብስ ገዝቶ ሽቶ ለብሶ ምን አድርጎ ራሱን አሳምረዋል። አሁን የጥበብ ሰዎች ምን አሉ? ሙዚቀኞች ምን አሉ? ደራሲያን ምን አሉ? የተውኔት ሰዎች ምን ተባለ? በዚህ እንትን ውስጥ ብሎ መንግስት ለራሱ እንትን ሊወስድበት ይገባል። ኪነ ጥበብ ለህዝብ ስትወግን ነው የሚያምርባት። ወገንተኛ የምታደርገው ህዝብን ነው። በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ምን እዛ መፍረስ ላይ ምን አስኬዳቸው? እሳቸውስ ማን ይፍረስ አለ መንግስት? ቴዲ መንግስት ይፍረስ ብለዋል እንዴ? እሳቸው የሚመሩት አስተዳደር ውስጥ ያለውን ጉብጠትና ህጸጽ እኮ ነው ነቅሶ ያሳየው። ይበላሉ፣ ይጠጣሉ፣ ይማግጣሉ። ለነሱ አንድ ደሴት አለ። ከዛ ውጭ ያለው ግን ዳስ መጣል አለበት። ሁሉን ነገር ሸፍኖ አይችልም። ስህተቱን ማረም ነው እንጂ እሱን መልሰ በኃይል በምናምን በዚህ የተመረጠ መንግስት በዘፈን ጋጋታ ያወርድ ምናምን አልተባለም። ቴዲ ካሳሁንም ሲዘፍን በዘፈን ጋጋታ መንግስት ላወርድ አላለም።
ያልተባለ ነገር መጠምዘዝም የለብህም። ይሄው እኛ ፖለቲከኞች መንግስትን እንሞቅተው የለም እንዴ በየሚዲያው ከአንተም ጋር ሆነ ይውረድ እኮ አይደለም ስርዓቱ ይስተካከል። ልክ አይደለም የሚያወርደው ህዝብ እንደሆነ እናውቃለን። እሱም ተአማኒ የሆነ ምርጫ የሚኖር ከሆነ በጣም ብዙዎች ያስደነገጠው ፌስቡክ ላይ የሚሰደቡ ስድቦች ነው ለቃቅሞ ዘፈን ያደረጉት። የፌስቡክ ዘፈን ተራ ቲክቶክ ላይ የምንሰማቸው ስድቦች ነው ዳስጣል ያለው ድምጽ የሆነው። ለዚሁም እኔ ለገሌ ዞን ነው ለገሌ ክልል ነው ለገሌ ብሔር ነው የሚል አይመስለኝም። የቴዲ ዘፈን ፕሮፌሰር በደም ስለገለጽከው ዳስጣል ነው። በቃ ቴዲ ራሱ ጸጸቱን ገልጾ እኔ ከነገ ዛሬ ይሻላል እያልኩኝ አንድ ነብር ሆኖ 12 በጎችን ጨረሰንና ከዚህ በኋላ ምን ጠብቃለን ነው ያው እያለቅን ነው የሚለው የሁሉ የህዝብ ስቃይ የገለጸበት ነው። ይህን ግን አዚፍ የሆነ ብሔር የሆነ ክልል ይህን ዘፈን እንደማይመለከተው ቴዲ የገለጻቸው እውነታዎች የሆነ አካባቢ እንደማይመለከት የሆነ ብሔር እንደማይመለከት አድርጎ ብልጽግና የሆነ ቦታ ላይ ለመወሸቅ ነው የፈለገው። ከዚህ በዘለለ ግን እንከን ሲነገር በዚህ ደረጃ መጮህ በእያንዳንዱ አቅጣጫ ግማሹ ከእምነት ጋር ያያይዘዋል፣ ግማሹ ከዘር ጋር ኮምፕሊትሊ ዚስ ሮንግ። አለዚያ ለእያንዳንዱ የከያኔ ስራ እያነሳን ከያኔውንም ቅስም የሚሰብር ነገር የሙዚቃ ኢንዱስትሪንም እንዳያድግ የሚያደርግ ነገር ብቻ እያወራን የምንሄድ ከሆነ ያንን አምተን ደግሞ ከሃይማኖት ተቋም ጋር ከሃይማኖት እንትኖች ጋር እየመጣ የምታጣበቅ ከሆነ የተሳከረ ፖለቲካ ነው ጠቅላይ ሚኒስትሩ እዚህ ሀገር ላይ የሚመሩት። የተሳከረ የማያገባቸውና የማይገባቸው ሰዎች በዚህ ውስጥ ገብተው በየመድረኩ ማይክ ጨብጠው የሚናገሩት ነገር ህዝብን ከህዝብ ጋር የሚያጋጭ ነው። ስለዚህ እነዚህ ሁሉ ሲያደርጉ የነበሩት በተለያዩ ቦታዎች ራሳቸው ሲፈጥሩት የነበረ ግድያ ነው። በየቦታው እርስ በርሱ እያጣላ ስንትና ስንት ሰው ነው የጨረሰው። አካውንታቢሊቲ የሌለው ስራው የማይታወቅ የፈለገውን ሊያደርግበት የሚችለውን የዱርዬ ስብስብ ነው። ብልጽግና ራሱ 3 ነገሮች ብቻ ናቸው ለነሱ ዋጋ ያላቸው። መሳሪያ የሚሆንላቸው ስልጣን ናቸው ነው። መብላት፣ መጠጣት፣ ከሴት ጋር መማገጥ ባህል አድርገውታል። በሀገር ውስጥ የሚደረገው ብልግና፣ ሆዳምነት እና ዋልጌነት ዳር የሌለው ነው። ለዛ ደግሞ የሚጠቅማቸው መንግስት ስልጣን ስላላቸው በጣም ልጓም ሊበጅላት ይገባል። ይሄ ጉዳይ እንዲህ የሆን አገርንም የትም አናደርስም፣ እኛም የትም አንደርስም። ከጥበብ ስራ ውስጥ ውበቱን የሙዚቃውን የከያኔውን መልእክት ውበት መዘ ከማውጣት ይልቅ በደም ፍላት ተነስተ የምታደርገው ነገር እሱ ለምንም የሚበጅ አይደለም። በጣም የጎሪጥ መታየቱ የበለጠ የጨመረ መጣ። የብዙዎች ደግሞ የተደበቀ ስሜትም እየገነፈለ ወጣ። የብዙዎቹ ስፔሻሊ የሃይማኖት ተቋማት በጣም ነው የሚያሳዝነው። ሃይማኖቶች ክርስትናን ከሆነ መጽሐፍ ቅዱስን፣ እስልምና ከሆነ ቅዱስ ቁርአንን ይህንን ነው መስበክ ያለባቸው። ስልጣናቸውን ይጠቀማሉ። በመስኪን ስልጣን ተጠቅመው ደግሞ ገንዘብ ያገኛሉ። እቺን አስፋፍተዋል፣ ባህል አድርጓታል። ይሄንን ብልጽግና ተቀጣሪዎች ብቻ ሳይሆን ብልጽግና ይሄው ነው። እኔ በሰማሁት ደረጃ ራሱ የኢትዮጵያ ጠቅላይ ሚኒስትር የምትለው ከሚኒስትሮች እንኳን አስወልደዋል። ምን አዲስ ነገር ነው? ከላይ ጀምሮ እስከታች ነው። ይሄ የነሱ ባህል ነው። እኔ አልቆጠርኩም ስንት የብልጽግና መሪ በብልግና ሊከሰስ እንደሚችል አልቆጥርልህም። ነገር ግን የብልጽግና መሪዎች ናቸው የምትላቸው ትልልቆቹ ከሚስታቸው ውጭ ወላልደዋል። ከላይ እስከታች እኮ ነው። አንዱ ብቻ አይደለም፣ ባህል እኮ ነው። ራሱ የብልጽግና ፕሬዚደንቱ፣ የኦሮሚያ ፕሬዚደንቱ፣ ሚኒስትሩ ምናምን የምትለው ሁሉ በዚህ ብልግና የተጨማለቀ ነው። በዚህ ነገር ውስጥ ገብተው ወጥዋጭ ሆነው በዚህ ደረጃ ህዝብን የሚያቃቅል ነገር ውስጥ መግባት ተገቢ አይደለም። እንደ ሰሞኑ እኮ የወንጌል አማኞች እኮ ስብከት ከሆነ መንግስታችን የሃይማኖት መንግስት ነው። ማንም መሪ እንደ ማንኛውም ሰው ሃይማኖት ይኖረዋል፣ ምንም ጥርጥር የለውም፣ መብት ነው። ነገር ግን ከኔ ሃይማኖት ቤት ስለወጣ የኔ ነው ብለህ የምትወስደው አይደለም። ያንተ ብቻ አይደለም፣ የኢአማኒውም ጭምር ነው። እምነት ያለውም እምነት የሌለው የተለያየ እምነትም ተከታዮችን የሚመራ መንግስት ስለሆነ እሱ ገለልተኛ ሆኖ ነው መምራት ያለበት። የሌላውንም እምነት የሚያከብር አካል መኖር መቻል አለበት። የኢትዮጵያው ጠቅላይ ሚኒስትር ቢሮ ውስጥ ያለው ሰውዬ የሚለው ነገር ትግራይ ላይ ብትታገል የራስህ ጉዳይ፣ ስትታገል መቋል ትችላለህ። ወይም የሱዳን ጠረፍ ላይ ወቦ ሲንቀሳቀስ ለ50 ዓመት ለ1000 ዓመት ቢቆይ ጉዳዩ አይደለም። ነገር ግን ምንም አይነት እንቅስቃሴ በአዲስ አበባ ከተማ ዙሪያ መኖር የለበትም ነው። ሪፐብሊካን ጋርድ የምትለው በ5 መግቢያ ላይ የሚጠብቅ ነው። ኮማንዶ የሚባለው ዙሪያውን የሚጠብቅ ነው። ኮሬ ነገኛ የምትለው ይሄንን የሚሰሩ የኮሬ ነገኛን አይነት የሚሰሩ ግን በየቦታው ተሰርተው ነው ያሉት። አንድም የፖሊሲ ክርክር አልሰማው እስከዛሬ ድረስ። በሚቀጥሉት ዓመታት እንደዚህ እናደርጋለን የሚል የብልጽግና ፖሊሲ ምንም ነገር አልሰማንም። አሁን የሚያሳፍረው ትላንት ያየዋቸው የቴዲ አፍሮ ሙዚቃ ከሱ ድምፅ ሲወጣ ግጥሞቹ ምናምን በየሰው ጆሮና አይን የተጠቀጠቀ እግዚአብሔር አሳየ። ያ ናታን ነው ወይም ማን የሚባለው ሐሰተኛ ነቢይ እንትና በጥፌ የመታው በእት በኩል አልፎ ነው እግዚአብሔር ለአንተ ለእኔ ሳይነግረኝ አንተ የነገረ አይነት ነገር በጣም ነው እኮ የሚያሳፍረው። ሲጠቀጠቅ ተመለከተ። ምን ያታግላል? በዓለም ፖለቲካ ውስጥ የተወዛወዝክ አስታራቂ ነው መሆን ያለባቸው።
የሚገርም ነው። የቴዲ ሙዚቃ እንዳይደመጥ ብሎ አንድ ፓስተር በእንትን ወጥቶ ይጸልይ ነበር፣ እናየው ነበር ፌስቡክ ላይ። ቴዲ አፍሮ እኮ የስርዓቱን ጉብጠት ነው። ብልጽግና የሚባል ነገር ከተፈጠረበት ጊዜ ጀምሮ ይኸው ኮሪዶር ልማት ምናምን የሚባለው አሁንም ሲፈርስ አይደለም የምትሰማው። አሁንም ከሀሳብ ነፃ የሆነ ነገር ግን ለብልጽግና ለመሳሪያነት የሚጠቅም ነው። ይሄ ምርጫ ነው ብለንም መናገር የለብንም። የብልጽግና መሪ አሁንም ፈሪ ነው፣ በስጋት የሚኖር ነው። ስልጣን ሳይኖረው በህይወቱ መኖር የሚችል የሚመስለው አይደለም። ስለዚህ በፖለቲካ በኩል አንድም የሚለወጥ አቅጣጫ የለም በዚህ ምርጫ ምክንያት። አሁን ይሄ ሆቴል መገንባት፣ በየቦታው ሆቴል እየተገነባ ነው። ሆቴሎቹ ግን አንዳቸውም ገቢ እያስመጡ አይደለም። ገንዘቡን እዛ ላይ አፍሷል። ከተማውንም አስጌጠዋለሁ ይላል። ይሄ የኔ መንግስት ነው ለምን ተነካ ብለህ ዘራፍ የምትል ከሆነ መንግስትም በዝምታ አልፎ ጉዳዩን እንደተስማማበት የሚቆጥር ከሆነ መንግስታችንም በዘርም በሃይማኖትም እየለያየን ነው። ስለዚህ እንደዚህ አይነት ነገሮች እየተነቀሉ ወጥተው ስርዓት ካልያዙ በስተቀር ማንም ተነስቶ የኔ መንግስት ነው ይሄ እንዴት እሱ ይነካብኛል፣ አይነኬ አይጠገ አድርገ እንትን የምትለው ነገር ይሄ ጥሩ አይደለም። በዚህ መልኩ የመጣው ነገር ጥሩ አይደለም። አደብ ቢገዙ ጥሩ ነው። ኤቭሪ አንግል ያሉ የሃይማኖት ሰዎች ማስጌጡ በኢኮኖሚ ደረጃ፣ በዋጋ መናር ደረጃ፣ በአቅርቦት ደረጃ ይኸው ሽንኩርት ተሰርቶ በየቦታው እየበሰበሰ ነው፣ ትራንስፖርት ስለሌለ። በዛ በኩል ምንም ለውጥ የሚያመጣው ነገር የለም። ምንም የፕሮፓጋንዳ ጥቅም ከሚሰጥ በስተቀር በኢኮኖሚ አቅጣጫ ምንም ሰላምን ለማውረድ ምንም የሚለውጠው ነገር የለም። ሁሉም ህዝብ ነው ማለት አድፍጠው ነው ያለው። ይሄን ሰውዬ ማን ነው የሚገላግለን ነው? እኔ ብዙ አይገርመኝም፣ ከእሷ አንደበት የሚወጣው ብዙ አይገርመኝም። ከዚህ ቤትም እኔ ብዙ ነገሮች በዚህ ሰውዬ ላይ ጽፌያለሁ እና ከዚህ ትሰማለህ። ከዚህ ስለ ኢኮኖሚ ትምህርት ለመማር ከዚህ ግለሰብ የእሱን ቢሮ ለማሳመር ስንትና ስንት ገንዘብ ነው የተሰራው? ስንት ቢሊዮን ነው የፈሰሰው? ቴዲ አፍሮ እኮ እሱንም ለማስማማት በአንድ ሙዚቃው ላይ እኮ መስጊድ እና ቤተክርስቲያንን እኮ በደንብ አድርጎ ጎን ለጎን ራቦይናንትን አገናኝተው ለተውናል። አገር ከሱ ህይወት እንደማትበልጥም ጭምር ተናግሯል። የሚከፈለው መስዋዕትነት እከፍላለሁ ነው። እንዲህ አይነት የጥበብ ሰዎች በተለይ በጣም አክራሪ በሆኑ በዛና በዛ በየወገኑ ያለው ጽንፍ የወጣ እንትን በጣም ነው የሚያስቸግረው። እኔ ቴዲ አፍሮ ዘሩን ቆጥሮ ነው የዘፈነው እንዴት እንደምንልም አንዳንዴ ግራ ያገባል። ዘሩን ቆጥሮ አይደለም እኮ ኢትዮጵያን አስበው ነው። ቴዲ ደግሞ ይታወቃል በባንዲራውና በሀገሩ ቀልድ የሚያውቅ አይደለም። ሁልጊዜ ባንዲራውን ለብሶ የሚዘፍን ነው። የአዲስ አበባ ማዘጋጃ ቤትን ለማሳመር ስንት ነው የፈጀኸው? ሆቴሎችን በየቦታ ሪዞርቶችን ለመስራት አንድ ሰው የማይሄድበትን ስንት ነው የፈጀኸው? አልጋና አንሶላ የገዛበትና የሚያስቀምጥበት በየቦታው የሰራቸው አሁን ሁሉም ቦታ የከሰሩት ምን ኢንቨስትመንት ያመጣሉ ተብለው ነው? ኢትዮጵያን ስለምትጠላ ነው፣ ኢትዮጵያውያንን ስለምትጠላ ነው፣ ድሃን ስለምትጠላ ነው። ሌላ ምክንያት የለህም። ይህ ሰውዬ ይህ ግለሰብ ሀገር እንዴት እንደሚገነባ ስለማታውቁ ነው ብለው ዩኒቨርሲቲ ሄዶ ያወራል፣ ይገነፍላል በየቦታው። ይሄን መንግስት ልጓም እንዲበጅለት ማድረግ አለበት። በህግ እንዲገዛ በህግ እንዲገረጽ ማድረግ አለበት። ቴዲ አፍሮም እኮ ብሔረሰቡን ብሔሩን የሚቆጥር ሰው አይደለም። ኢትዮጵያን እኮ በዚህ መልኩ ለየት አታወጣቸውም። ምን አገባው ብቻውን አማራው ኢትዮጵያን የሚይዘው? ኢትዮጵያ የሁሉም ብሔር ብሔረሰቦች ሀገር ናት። ኢትዮጵያዊነት ሲቀነቀን ታነሳና ወደ አንድ ብሔር ጋር ትለጥፋለህ። እሱ ጥሩ አይደለም። እነ ጀዋር አሁን የያዙት መስመር ጥሩ ነው። ለማዳመጥ ቸኮልኩ አለ። ይሄ የኔ መንግስት ሰነካ የሚለው ቋንቋ ጥሩ አይደለም። ያልተጋመደ ያልተዋለደ ብሔር ብሔረሰብ ኢትዮጵያ ውስጥ የለም። ያልተጋባ እንደዚህ አይነት ደንቆሮ ሰዎች ጥላቻውን አያልቅበትም፣ አይነጥፍበትም። ጥላቻ ነው። አንድ እሱ ነው። ሁለተኛ ድንቁርና ነው። ሀገርን መግባትን አይደለም። ስለ ኢኮኖሚው፣ ስለ ፖለቲካ፣ ስለ ሀገር መገንባት ምንም የሚያውቀው ነገር የለም። አንዳችም የሚያውቀው ነገር የለውም። ሀገር መገንባት ማለት እሱ ቢሮውን ማሳመር እና ራሱን ማሳመር፣ ሰራተኞቹን ማሳመር፣ ማስዋብ። ይሄ ነው ሀገር መስመር። በየ8 ዓመቱ አንድ እየመጣ ቴዲ እንዲህ ሲነግረን ነው የምንለው።